በመተት በአስማት እንዲሁም በአጋንንት አሰራር እየሰቃያችሁ ያላችሁ መተት እንዳይታደስባችሁ እንዲሁም ከአጋንንት አሰራር ነፃ ለመሆን እንግዲህ ልዩ ቃል ኪዳን ወዳለው አንድ ገዳም ልጠቁማችሁ። እዚህ ገዳም ላይ የረገጠ ሰው እንግዲህ መተት አይታደስበትም። አጋንንቶቹ ወደ መተት ላኪው ተመልሰው ነው የሚሄዱት። እናም በዚህ ገዳም ላይ መጥተው እንግዲህ በርካቶች ከመተት ከአጋንንት አሰራር ነፃ ሆነዋል። ገዳሙም እንግዲህ ጊሺ ቅድስት ክርስቶስ ሰምራ ገዳም ይባላል። ከቡታጅራ 35 ኪሎ ሜትር ርቀት ላይ ነው የሚገኘው። እናም ወደዚህ ገዳም መሄድና ካለባችሁ የአጋንንት እንስራት ነፃ መሆን የምትፈልጉ ሰዎች ዘውትር እሑድ ሁሌም እንግዲህ ከአዲስ አበባ የደርሶ መልስ ጉዞ አለ። በ0963 000021 ወይንም በ0963 000016 ላይ በመደወል እንግዲህ ቦታ ሳይሞላባችሁ ቀድማችሁ ተመዝገቡ። በመተት በአስማት እንዲሁም በአጋንንት አሰራር እየሰቃያችሁ ያላችሁ መተት እንዳይታደስባችሁ እንዲሁም ከአጋንንት አሰራር ነፃ ለመሆን እንግዲህ ልዩ ቃል ኪዳን ወዳለው አንድ ገዳም ልጠቁማችሁ። እዚህ ገዳም ላይ የረገጠ ሰው እንግዲህ መተት አይታደስበትም። አጋንንቶቹ ወደ መተት ላኪው ተመልሰው ነው የሚሄዱት። እናም በዚህ ገዳም ላይ መጥተው እንግዲህ በርካቶች ከመተት ከአጋንንት አሰራር ነፃ ሆነዋል። ገዳሙም እንግዲህ ጊሺ ቅድስት ክርስቶስ ሰምራ ገዳም ይባላል። ከቡታጅራ 35 ኪሎ ሜትር ርቀት ላይ ነው የሚገኘው። እናም ወደዚህ ገዳም መሄድና ካለባችሁ የአጋንንት እንስራት ነፃ መሆን የምትፈልጉ ሰዎች ዘውትር እሑድ ሁሌም እንግዲህ ከአዲስ አበባ የደርሶ መልስ ጉዞ አለ። በ0963 000021 ወይንም በ0963 000016 ላይ በመደወል እንግዲህ ቦታ ሳይሞላባችሁ ቀድማችሁ ተመዝገቡ።